አልጠፋምና ካሳብ ሰድኛለህ ወድሃለሁ የእውነት የመጀመሪያዬ በተረጋጋ መንፈስ እኔ ልክ የማቅሰው ነኝ ከተናገሩ ቅረቢ ጉድ በል ጎንደር ማለት አሁን ነው። ተበላን እኮ ቤተሰብ ተበላን ስላችሁ ሄርሜላና ሩታ ተያይዘው መጡላችሁ። ሄርሜላ ወደ አብርሃም ቀረብ ስትል ሩታ እየራቀ ስትል ቅረቢ ያለቻት ማለት ነው። ቅረቢ የዛሬው ማጫነው ነው እናንተ። ፍቅርና አብርሃም ጭራሽ እኮ የመጀመሪያ እያለች እንከባበር። ፍቅር እኔ ወድሻለሁ ግን እንከባበር። ተበላን ቤተሰብ ተበላን። ሽክፍ አልኩም። ለማንኛውም ኬፍ አልኩም። ዛሬማ በአረብኛ ነው መግባባት ያለብን እኔና እናንተ ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ተበርቼ ሰና። መቼም ዘንድሮ አሸብር እኮ አሸብሮናል። እውነቴን ነው የምላችሁ። አሳብዶ ልብሳችን ሊያስጥለን ትንሽ ነው የቀረው ይሄ ልጅ ማለት ነው። ትንሽ እኔ ምለው ሴቶቹ ልታቦጣቦጣቸው ነው፣ እዛ ልታባላቸው ነው። ምን ጉድ ነው? ኧረ ፍቅር ጉዳይማ የከፋ ነው እናንተ። ተፍለቀለቀች እኮ ጭራሽ ስምም ያወጣሁላት እኔ ነኝ፣ ፍቅር ያልኳት እኔ ነኝ አለ እኮ። ብዙ ታሪክ አወሩ ዛሬ ቤተሰብ። ለካ ሰላምታም አልሰጠሁኝም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ በጉጉት ሰዓት ለብሰን ሰዓት ጎርሰን ስንጠብቀው የዋል ነው የጋሽ አሸብር ቪዲዮ። እናንተ ማነው ልክ እንደኔ ሰዓት ለብሶ ሰዓት ጎርሶ ሲጠብቅ ያመሸው የዋለው? የማዳም ስራ እኮ ተውኩት። ህሊ ወሊ እያልኩኝ ዛሬም አንዱ ጭራሽ የስድብ ፕሮግራም አለብኝ እያልኩኝ ማዳም እየስትጠረኝ ራሱን አማልላትም ነበረ። እውነቴን ነው። እንዶ በልክ ተወጥሬ ያልኳችሁ በቃ ተናድጄ ተቃጥዬ ዛሬማ የስድብ ፕሮግራም እንደውም አዋጡልኝ፣ እንዶ አዋጅቡልኝ ስድብ እያልኩኝ ልሰድበት ለመጣችሁ ሽማ ማለት ነው። እናንተ ማን ነው በጉጉት በጭንቀት እንዱ ለመሳደብ አፉን ከፍቶ የዋለው ልክ እንደኔ ማለት ነው። እንዱ አያምጣባቸው። የዛሬ ስራማ የማዳም ስራ እኮ እውነቴን ነው የምላችሁ። የዛሬ ደሞዝ ብትቀንስ ራሱ ደስታዬን አልችልም። ለማንኛውም ጋሽ አሸብርዬ ጋሽ አሸብር ከፍልቅልቋ ከፍቅር መጥቷል ማለት ነው። ከፍቅር ማለት ነው። አሁን ማን ይሞት ማን ልሸውዱ ማለት ነው። ማን ልታጃጅሉ? ጭራሽ እኮ ገና ስትመጣ የመጀመሪያ እያለች እየተፍለቀለቀች የምትፍለቀለቅ ህይወቴን የምትቀይር ያለው ትላንትና ለካ ፍቅር ናት እናንተ። ፈለቅለቋ ፍቅር ትንሿ ማለት ነው። ግን ፍቅርዬ እንደው በዚህ ውስጥ ኦክሳይድ ለምን ለመግባት ፈለግሽ? እንከባበር። እውነቴን ነው የምልሽ፣ እኛ እንወድሻለን። እኔ በበኩሌ በጣም ነው የምወድሽ የኔ ፍልቅልቅ የኔ ትንሽዬ ማለት ነው። ግን በሩታ ላይ ኦክሳይድ ከገባሽ እኔ እውነቴን ነው የምልሽ ሙች በይኝ። እኔ በቃ እኔ ልሙትልሽ። እኔ በጣም ነው የምሄድብሽ ማለት ነው። እሄድብሻለሁ በቃ አያስፈልግም። ግን የሆነ ጦርነት አሸተታችሁን ቤተሰብ ጦርነቱ ቢካሄድም ግን መጨረሻ ላይ ጥሩ ነገር እንዳለው ለእኔ ሸቶኛል። ምን አባሽ ካሁኑ ጀምሮ ምንድን ነው የሚሸትሽ አትበሉኝ። እኔ ከመጀመሪያ የሆነ ነገር ከሸተተኝ መጨረሻውም ራሱ ጥሩ ነገር ነው የሚሸተኝ ማለት ነው። አሁን ያው ጦርነት ነው፣ ግን በመጨረሻ ላይ የተሳካ ነው የሚሆነው። ምን አትሉኝም? እምነግራችሁ ይሆናል ማለት ነው ቤተሰብ። በመጨረሻ ማለት ነው ቀጥሬያቸዋለሁ፣ አላመኑኝም። ስለዚህ ከመጡ በተረጋጋ መንፈስ አውሪያቸው እና ኃይል እንዳይልሽ እያላት ነበረ ማለት ነው። ኃይል እንዳይልሽ። ፍቅር ግን ኃይል ተጠቅማ ታውቃለች። ግን እኔ አንድ ቀን በኃይል ስትናገር ሰምቻት አላውቅም። ግን እኔ ልኬን የማቅ ሰው ነኝ እናንተ። እዛ ውስጥ ከመግባቴ በፊት እንዲሁ መጨረሻው ከመድረሴ በፊት በመጀመሪያ ላይ ግን ጉዱ ሰምታችኋል። እሷ ስሟ ሌላ ነበረ። እኔ ነኝ ፍቅር ብዬ ያወጣሁላት
ብሎ ርፍ አለ። እውነት ነው እንዴ? እውነት ነው። በእርግጥ የፍቅር ስም ሌላ ነው። ፍቅር እሱ እንዳወጣላት አላቅም ነበረ። አንዳንድ ጊዜ እናትና አባት የተለያየ ስም ያወጣል አይደለ? እኔ እንደዛ አድርጌ ነበር የምገምተው። ነገር ግን ጋሽ አሸብር እንዳወጣላት ወይም ደግሞ አብርሃም እንዳወጣላት ነው የተናገረው ማለት ነው። እና እንግዲህ ዛሬ እውነቴን ነው የምላችሁ ከስረናል። ያው ከስረናል እንግዲህ ተጫውተውብናል። ምንም ማድረግ አይቻልም። ግን እውነቴን ነው ፍቅርዬ፣ በሩታዬ ላይ ኦክሳይድ እንዳትገቢ፣ በልዑል እናት ላይማ ኦክሳይድ እንዳትገቢ። እውነቴን ነው። እኔ ልሙትልሽ። አሁን ከኛ ጋር ለመስማማት ከፈለግሽ መጨረሻ ላይ ግን ጥሩ ነገር ሰርተሽ እንደምትወጪ እርግጠኛ ነኝ። ሌላው ደግሞ ማለት ነው ጋሽ አሸብር እኔ እኮ ሰው ለማሳመን ሲሞክር አቤት ለምን ትደበራለህ? ለምን ይከፋሃል ብላ እንደዚህ ምንጭቅ አድርጋ ነው ያወጣችኝ። ለምንድን ነው የምትከፋው ብላ እሷ እንደው ከድብርት ጋር እንደዛ እንትን እንዳትታው እንደ ጋሽ አሸብር አታያይዛት፣ ከኦዲየንስ ጋር አታያይዛት። ይቺ ሕፃን ልጅ ማለት ነው። እውነቴን ነው። እርግጠኛ ነኝ እሷ እንደዚህ አትልህም። እንደዛ አትልህም። በድብርት ውስጥ ውጣ አትልህም። ችግርህ ምንድን ነው ብላ ልትጠይቅ ትችላለች ግን ሚስትህና ውሽማህን አስደበሩህ ብላ ኦክሳይድ ለመግባት እንደዛ አትታገልም። ጋሽ አሸብር አንተ ችግር አለብህ። እውነቴን ነው። ብዙውን ጊዜ ሴቶቹ ከኦዲየንስ ጋር ለማያያዝ ትፈልጋለህ ማለት ነው። እሷም እንግዲህ ያው እሱ ስላለ የእሱን ንግግር ተግባራዊ እንዲሆንላት ጨምራበታለች። ያው እየተጨቃጨቀ ሰው ሲሄድ ይሰለቻል ምናምን የሚለው ነገር እንትን ብላለች። ታይ ፍቅርዬ ይሻልሻል፣ እንደተወደድሽ እንዳከበሩሽ። እውነቴን ነው። የሩታዬ ቤተሰቦች ታውቂያቸዋለሽ። ስለዚህ እንዳከበሩሽ እንደወደዱሽ ብትኖሪ ነው የሚሻልሽ። እንደዛ ነው። እና ቤተሰብ እንግዲህ ማናት ሩታዬና ሄርሜላ በመጨረሻም እንግዲህ ተያይዘው መጥተዋል። እኔ እኮ እውነቴን ነው ብላችሁ ነገ ብለን እንድንጓጓ መጨረሻ ላይ የሚያደርጉት ነገር ሁልጊዜ በቪዲዮቸው መጨረሻ ላይ ተመልከቱ። ዛሬም አሁን እንግዲህ ስንጓጓ ዋለን። የነገው ደግሞ ምን ይከሰታል ብለን ስንጓጓ እንድንውል እንግዲህ ሩታና ሄርሜላ ተያይዘው መጥተዋል። እኔ እኮ ሄርሜላ ቀስ ሽኩክ ብላ ስትጠጋ ማለት ነው ስተጠጋች ወደ አሸብር ማለት ነው፣ እጇን እንደጠቀለለች ማለት ነው። እና ስትጠጋ ሩታዬ ራቅ ብላለች። ተጠጊ ያለቻት ማለት ነው። ተጠጊ። ቦክስን ከሆነ አብረን ተያይዘን ኧረ ወይኔ ቀሩ ሲላት ፍቅር እኮ እየተመካከሩ ነው። አንዳችን በእጅ በቦክስ እንበላት፣ አንዳችን በእጃችን እንያዛት ብለው እየተመካከሩ ነው ብላለች። እንግዲህ ጠብቂ፣ ነገ ፀጉርሽን ነው የሚይዙት። እኔ ግን ፍቅርዬ እውነቴን ነው የምልሽ፣ ይሄ የከመርሽ ውግሽን ነቅለው ደግሞ ጉድ እንዳረጉሽ በሚዲያ ማለት ነው። ጉድ እንዳረጉሽ እናንተ ጉድ ሆነን እኮ ቤተሰብ። ስንቶቻችን ነበር እንደው ለስድብ የተዘጋጀ ነው ማለት ነው። ስንቶቻችን። ለማንኛውም ሄርሜላና ሩታ ተስማምታችሁ በፍቅር ጣውንታችሁ ለመምታት እኔ እውነት በጣም ነው የሳኩት ማለት ነው። የጠበቅኩት ሌላ የሆነውን ሌላ። ግን በአብዛኞቻችሁ ኮመንት እኔ ቤት ቀለም ፍቅር ናት እያላችሁ ነበረ። እኔ ግን ምንም አልገመትኳትም እውነት ለመናገር ፍቅር ትሆናለች ብዬ አላሰብኩኝም። ያቺ ጣውላቂት ቲክቶክ ላይ የምጨፍረዋ ልጅ እሷ ነበረ፣ ብርቱካና ማን ነው የምትባለው? እሷ ነበረ የመሰለችኝ ማለት ነው። ለማንኛውም ፕራንክ አድርገውናል፣ ቤተሰብ ፕራንክ አድርገውናል። ብዙም እንዳትሳደቡ ፈታ በሉ። ያው ነገሩ አናድድም አይደለም፣ በጣም ያናድዳል። ማለት ሴቶችን በእንደዚህ አይነት መልኩ ማምጣቱ ይከብዳል። ሴትን ማርከስ፣ ሴትን ማቅለል ነው። ነገር ግን ደግሞ ፈታ በሉበት። አንዳንድ ጊዜ ፈታ እንበል። በቃ እውነቴን ነው የምላችሁ። እኔ ሴቶቹ ራሳቸውን ቢያከብሩ፣ ራሳቸውን ሰከን ቢያደርጉ ደስ ይለኛል። ነገር ግን አሁን ላይ የእውነት አይደለም እንደዚህ ተያይዘው የመጡት ማለት ነው። በመጨረሻው አንዳቸውን አስታርቃ ነው የምትወጣው ፍቅርዬ ማለት ነው። ወይ ሄርሜላና አብሪሽ ወይም ደግሞ ሩታዬና አብሪሽን አስታርቃ እንደባለፈው ታሪክ ሰርታ ነው የምትወጣው ማለት ነው። ስለዚህ ያው ሳትለብሳችሁ እንደኔ ሳትኮርሳችሁ ለመሳደብ የተዘጋጃችሁ በየቦታው በየቲክቶኩ፣ በየቴሌግራም፣ በየዋትሳፕ፣ በየኢሞ እንደኔ ስድብ ስታስቡ የነበራችሁ በግሩፕ እንዱ ስድብ ስታጠራቅሙ የዋላችሁ ተበልተናል። አዎ ከኔም ጭምር ተበልተናል። እኔማ አዋጡልኝ ስል ነው የዋልኩት። እኔ ልሙትላችሁ የልዑልዬ ሸጋ እናት ብቻ
እንዳትነኩብኝ፣ እሷን እንዳትነኩ። ፍቅርዬ እውነቴን ነው የምልሽ፣ እኔ እወድሻለሁ። ሩታዬንም በጣም ስለምወዳት ስለማከብራት በሷ ላይ ሌላ ችግር ይዘሽ እንዳትመጪ። የባለፈው ይበቃናል። ስለዚህ ሁለት የምንወዳችሁ እህትማማቾች ደግሞ ስትጣሉብን ለማን ልንል ነው እንዴ? አቁሙ። አሁን ሶስታችሁንም ፍቅር ሆናችሁ በፍቅር አሁን ቪዲዮ ስሩልን ነው የምንለው። እንግዲህ ጋሽ አሸብር የስራ ይስጥ። ነገ እንግዲህ ቤተሰብ በጉጉት ጠብቁ። አዎ ስራችን ነው እንግዲህ በጉጉት ጠብቁ። ያው ፀጉር ሲያያዙ ሲባጠሩ ነው የምናየው። ወይም ደግሞ ሩታዬ ንቃ ነው የምታልፈው። ያው ልካቸውን ነግራ ትሄዳለች ሩታ። እርግጠኛ ነኝ ልካቸው አስታጥቃ እንደሚገባው አድርጋ ሴት መቀያየር ለአንተ በቃ እንትን ነው ወይ በቃ ጀግንነት ነው ወይ ብላ እንደባለፈው የኔ ጠንካራ የኔ አንበሳ እህት ማለት ነው ልኩን ነግረው ትሄዳለች። ሄርሜላ ግን ያው የተለመደ ነው። ምን አጥፍቼብህ ነው? ምን አድርጌ ነው በእሷን የቀየርከኝ? ምንድነው ጥፋቴን እንኳን እንዳውቀው ብላ እምትለምነው ነው የሚመስለኝ ሄርሜላ ማለት ነው። እንዶ ስሞትልሽ ትቀበርልሽ እንደዛ ብለሽ እንዳትለምኝ። ቆፍጠን ብለሽ ልኩን አስታጥቂውና ጋሽ አሸብር ራቂ፣ በቃ አዎ ራቂ፣ ይሻልሻል። ለማንኛውም ሰላም እደሩልኝ፣ ወዳችኋለሁ። መልካም አዳር። አብሬሽዬ ወየ ፍቅርዬ ወየ ሲሉብን መጥቶ እኔ ወድሃለሁ አንተ አትወደኝም ወይ ተላላጡብን እኮ እናንተ። አቤት እናቴ። እንዶ ላይክ ማድረጋችሁን እንዳትረሱ። እንዶ ስሞትላችሁ። አዎ ላይክ አድርጉ፣ ሼር አድርጉ፣ አዎ ሰብስክራይብ አድርጉ። እውነቴን ነው። ሰብስክራይብ ሳታደርጉ አትከታተሉኝ እናንተ ምድረ ጥናጃሙላ ማለት ነው። ምድረ ዘረጡ ዝርጥርጡላ ማለት ነው። ለምንድን ነው እኔ ሰብስክራይብ ማታደርጉኝ? ተው 30 ሺህ ያስገቡኝ። ተው እንዶ እውነቴን ነው። ልራገም ነው። ተው ኢትዮጵያ ከመግባቴ በፊት 30 ሺህ ያስገቡኝና 30 ሺህ ይዤ ኢትዮጵያ ልግባ። ተው አላሳዝናችሁ? እንደዚህ ስዝረጠረጥባችሁ። ለማንኛውም ቪዲዮ ረዘመ። ወዳችኋለሁ። መልካም አዳር ባይ